ብዙ ይረዳሉ በተለይ ዱባይ ሰዎችና እንዲህ አይነት ነገሮች ሲመጣ አንዳንድ ሰዎች ከጀርባ የሆነ ነገር ይኖራል ብለው ይፈራሉ እና ያለው መልካም ነገር በመልካምነት አለማየት የሆነ ነገር ቢፈልጉ ነው ብሎ መጀመር እንዲህ አይነት አስተያየት ሰምተው ያውቃሉ? ሰማለው ግን ይሄ ነገር ብዙ ይመስለኝ እኔ በትክክል የመንግስትን አስተዳደር ካለመገንዘብ የመጣ ነው። ማንም ሀገር ከኛ ጋር የሚፈጥረው ሪሌሽንሺፕ ናሽናል ኢንትረስት አለው። ማንም ሀገር ዝም ብሎ በመልካምነት ብቻ የሚያደርግ ሰው የለም። ኦፍ ኮርስ በቅርርብ ውስጥ ስትግባባ የሚጨምር ነገር አለ። ነገር ግን ለምሳሌ ሳውዲ ምን ወስድ አሁን የተለየ ኮሙኒኬሽን እንዳለ ይታሰባል። ግን እነዚህ ሀገራት ሳውዲ፣ ካታር፣ ዩኤኢ የሚባሉ ሀገራት በከፍተኛ ደረጃ የኛን የኢንተለጀንስ ሴንተር ላለፉት 20 ዓመታት ሲያግዙ የነበሩ ናቸው። ሲያታጥቁ የነበሩ እንዲያውም የደህንነት ቢሮአችን አብዛኛውን የተለየ ቢሮ አይታችሁ ከሆነ ማማር ውስጥ እጃቸው አለበት በፋይናንስም በስራ። ግን ያ ሳይነገር ቆይቶ አሁን ሲወጣ ወይም ግልጥ ሲል አሁን አዲስ ነገር የተጀመረ አድርገው የሚያስቡ ሰዎች አሉ። ይሄ ስህተት ነው። ለምሳሌ እኔ ወደ ስልጣን ሳልመጣ ሳውዲ የ1 ቢሊዮን ዶላር ብድር ነበራቸው እኛ ላይ፣ ዩኤኢ ብድር ነበራት፣ ካታር ብድር ነበራት፣ እርዳታ ይሰጡ ነበር።